الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد الله عز وجل በእኛ መካከል ታላቅ ኪታብን አወረደ የቁርአን መመሪያን አወረደልን የቁርአኑ ላይ ሁሉ ነገር አለበት ሁሉ የሚፈልጉት ሰዎች አስፈላጊ የሆነው ነገር ሁሉ ለሰው ልጆች ጠቃሚ የሆኑ ነገሮች ሁሉ ይገኛሉ መድኃኒት ነው ብርሃን ነው ቀናቻ ነው ሲራጡ ሙስተቂም ነው የተቸገሩ ነገር ሰዎች ሁሉ ለአላሁ ዐዘ ወጀል ለመቃረብ አላህን ለመገዛት የቸገራቸው ያልተብራራላቸው ሰዎች ሁሉ ካሉ መፍትሄውን የሚያገኙበት የሆነን መመሪያ አላሁ ዐዘ ወጀል አወረደ ህመም ያለባቸው ችግር ካለባቸው በሽታ ካለባቸው መንፈሳዊ በሽታ ሊሆን ይችላል የአካላዊ በሽታ ሊሆን ይችላል ለሁሉም የሚፈወሱበት የሆነን ልዩ የሆነን መመሪያ አላሁ ዐዘ ወጀል ለሰው ልጆች አወረደ ሸክ ያለባቸው የመጠራጠር ችግር የንፍቅና ችግር ሹብሃ ያለባቸው የተመሳሰለባቸው ያልተብራራላቸው አካላቶች ካሉ አላሁ ዐዘ ወጀል መፍትሄውን እዛው ቁርአን ውስጥ አስቀምጧል ያገኛሉ ጠይቁ ይማሩ ቢያነቡ ቢያስተነትኑ ሊያገኙት ይችላሉ ችግር ካለባቸው አካላዊ ችግር አለመረጋጋት ጡማኒና የሌላቸው ከሆኑ ሸክ ያለባቸው ከሆኑ የተረጋጋ ህይወት የማይኖሩ ከሆኑ በተለያዩ ሁኔታዎች አጋጣሚ ሰይጣናዊ ህመሞች ካሉም አላሁ ዐዘ ወጀል ፊህ ሺፋ ብሏል መድኃኒት ነው ቁርአን ቢቀሩ ቢያስቀሩና ቢያዳምጡ ቢሰሙ ከዚህ ችግራቸው ሁሉ ሊላቀቁ ይችላሉ ስለ አንድ ሱራ ስለ ትንሹ ነው ዛሬ ኹጥባው ላይ ያነሳነው አጭር ሱራና ትንሽ አለች الشافعي رحمه الله تعالى من ይላሉ የሰው ልጆች የቁርአኑን አጠቃላይ ይቅርና አንድን ሱራ ትንሿን ሱረቱል አስር የተባለችዋን አጭሯን እንኳን አስተንትነው በትክክል አውቀው አስበው ቢሰሩና እሷን መመሪያ ቢያረጉ በቂ ተበቃቻቸው ነበር ይላል ብዙ የሁሉ አያቶች ሱራዎች ምዕራፎች ባላስፈለጉ ነበር ነገር ግን የሰው ልጆች ካላስተነተኑ ወደ ውስጣቸው ካልመለሱት ምንድነው መመሪያው የሚለውን ነገር ካላወቁ ብዙ ነገሮች ቢሰሙም ቢነገራቸውም ቢያነቡም ቢያውቁም ምናልባትም ላይጠቅማቸው ይችላል ነገር ግን አንዷን አያት ሁለት አያቶች ሶስቶችን መልእክታቸው ምን ይላል ትርጉማቸው ምን ይላል እኔን ምን ከዚህ የሚመለከተኝ ምንኛው ነው የትኛው ነው መስራት ያለብኝ ብለው ከሰሩ የተወሰኑ አያቶች ብቻ ለሁለቱም ሀገር እድለኞች የምንሆንባቸው አያቶች ማግኘት ይቻላል አላሁ ዐዘ ወጀል በዚህ ሱራ ላይ አራት ነገሮችን ያላገኙ ሰዎችና አራት ነገሮችን ለመወፈቅ ለአራት ባህሪያቶች የሌላቸው ሰዎች ሁላቸውም ከሳሪዎች ናቸው ብሎ አላህ ምሎ ይናገራል ለዚህ ሰለፎች ሲገናኙ ተገናኝተው አይለያዩም ነበር ይላሉ አንደኛው በሌላኛው ላይ እቺን ሱራ ያነባሉ ያዳምጣሉ ይሰማሉ ለመተዋወስ ነው ይተዋወሳሉ የሰው ልጅ ያውኛ ረሲዎች ነን በባህሪያችን ጠቢዓችን ተፈጥሮአዊ ባህሪያችን እንረሳለን በየጊዜው ነገር ማስተዋሽ እንፈልጋለን የሚያስታውሰን የሚገስጸን ይፈልጋል ለዛ ነው ሲገናኙ አንደኛው ይሄን ይቀራላቸዋል ይሰማሉ መልእክቱን ያውቁታል ይረዱታል ይበስበሳቸው ይመካከራሉ በዚህ መልኩ ይለያዩ ነበር የሰው ልጆች ሁላቸውም ከሳሪዎች ናቸው ይላል አላሁ ዐዘ ወጀል ምሎ ነው ይሄን የተናገረው አላህ ባይምልም የአላህ ንግግር እውነተኛ ነው ነገር ግን የተማለበት ጉዳይ ሲሆን ደግሞ እኛ ስለምናውቀው ትልቅ ነገር ካልሆነ ስለማይማል ወሳኝ ነገር ሲሆን ስለሆነ የሚማለው አላሁ ዐዘ ወጀል ምሎ ነው የተናገረው የሰው ልጆች ሁላቸውም ከሳሪዎች ናቸው በከስረት ላይና በቁጭት ላይ ናቸው በሁለቱም ሀገር ከሳሪዎች ናቸው ምናልባትም እኛ የተሳካላቸው ብለን የምናስባቸው ሊሆኑ ይችላሉ ውስጣቸው ግን ያልተሳካላቸውና ያልተደሰቱ ናቸው ብዙ ነገሮች ሊኖሯቸው ይችላሉ ፊት ለፊታቸው ብዙ ነገር ሊኖር ይችላል ነገር ግን የውስጣቸው እርካታና ደስታ ላይኖር ይችላል አራት ባህሪያቶች ካሉ ግን እድለኞች ናቸው ይላል አላሁ ዐዘ ወጀል አንደኛው ኢማን ነው ሁሉም ሰው አምኗል ተብሎ ነው የሚታሰበው ነገር ግን በአግባቡ ኢማኑ ይለያያል የሁሉ ሰው ኢማን እኩል አይደለም የተለያየ ነው
ከፍ ያለ እምነት ያላቸው ሰዎች አሉ ኢማናቸው የሚጨምር ሰዎች አሉ በየጊዜው ኢማናቸው የሚጨምር ሰዎች አሉ የኢማን ሂደቱ ይጨምራል አንድ ደረጃ ላይና አንድ መርሐላ ላይ አይደለም ይጨምራል ሁሌ ስታው ስትሰማ ስትቀራ ስታነብ ሰዎችን ስትጠይቅ ሐዲሶችን ስትቀራ የነብዩን ሰለላሁ ዐለይሂ ወሰለም ህይወት ታሪክ በየጊዜው ሲሰማ ኢማኑ ይጨምራ ይሄዳል ሁሌ ደግሞ ምንም አይነት የሚሰማውና መልካም ነገሮችን አይሰማም የሚውልባቸው ቦታዎች ጓደኞች መሰል አካላቶች ብዙ ጊዜ ስለ አላህ የሚያስታውሱ ሳይሆን በዱንያ ጉዳይና አላስፈላጊ ነገሮች ላይ ከሆነ ደግሞ መጨመሩ ይቅርና ምናልባትም ያለው እየደከመ ወደ መጨረሻው አካባቢ የሚሄድበት ሁኔታ ይኖር ወልዒያዙ ቢላሂ ሚን ዛሊክ ምንም ምክሮች አይገስጹትም ፍርሃት የሚባል ነገር ላይ ኖረው ይችላል ስራዎች ይከብዱታል መልካም ስራ ለመስራት የሚያነሳሳው ውስጡ ያለው ኢማን እየደከመ ሲመጣ መልካም ስራዎችን ለመስራት እንደ ጋራና እንደ ድንጋይ ይከብደዋል ነገር ግን በየጊዜው የሚሰማው የሚያየው የሚውልበት ቦታ የሚያስተነትነው የሚቀራው ቁርአን የአላህ ቁርአን ከሆነና የሚጠይቀው የሚሰማው ያ ከሆነ ይጨምራል ኢማን ነው አንደኛው ሰፊ ነው ኢማን ውስጡ ያሉ የሚካተቱ ነገሮች ብዙ ናቸው ኢማን ግን በብቻው በቂ አይሆንም ሰውየው ጀነት ስላለ እርግጠኛ ስለሆነ ገሃነም ስላለ እርግጠኛ ስለሆነ ሙቶ መነሳት ስላለ እርግጠኛ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸው በእርግጠኝነት ስለተቀበለ ብቻ ጀነት ሊገባ አይችልም መልካም ስራን መስራት ይኖርበታል መልካም ስራን መጨመር ይኖርበታል ኢላ الذين آمنوا وعملوا الصالحات መልካም ስራን ካልሰራ ኢማን ብቻ አለ ይብል ምልክቶች የአማኞች ምልክቶች እሱ ላይ ቢታዩም እንደነሱ ጋር ቢቆይ ቢውልም የነሱን አይነት አለባበስ ቢለብስም የነሱ ዚይና የነሱ ሁኔታዎችን ቢያደርግም በተግባር ያን ነገር ካላስመሰከረ ዋጋ የለውም لذلك قال الحسن البصري ليس الإيمان بالتحلي ولا بالتمني በምኞት በተለያዩ ሰዎች እኛንን በማለት በራሳቸው አነጋገር እኛ እንደዚህ አይነት አማኞች ነን ይያሉ ከፍ በማድረግ ራሳቸውን ሊሆን አይችልም ኢማን የሚባለው ትክክለኛው በቀልብ የተረጋገጠና መልካም ስራዎችን በትክክል ሰርቶ በመልካም ስራዎች የተመሰከረለት ነው ይላሉ الحسن البصري رحمه الله ስራዎች ሁላቸውም ይጠቅማሉ ወይ لا الله عز وجل الا الذين امنوا وعملوا الصالحات ያመኑና መልካም ስራዎችን ይሰሩ ሰዎች ብዙ ሰዎች በዛ ዓለም ላይ ሁሉም በእያንዳንዱ ባመነበት ነገር ይሆናል ባለው ነገር ይሰራል የሚሰሩ ይኖራሉ ግን ስለሰሩ ብቻ የጀነት አይሆኑ ለምን ስራቸው መልካም ስራ ስላልሆነ አብዛኛው ከሃዲዎች ሌሎችም ከእስልምና ውጭ ያሉ አካላቶች ብዙ ስራዎች ይሰሩ ይችላሉ ይሰድቁ ይችላሉ ሰዎችን ሊያግዙ ይችላሉ የተለያዩ መልካም ነገሮች በሚባሉ ነገሮች ተገብሩ ይችላሉ ነገር ግን አላ ትክክለኛ መንሃጅ ላይ ባለመሆናቸውና በያላግባቡ ስለሆነ የሰሩት ስራቸው ዋጋ የለውም ልፋት ብቻ ይሆናል ከንቱ ይሆናል وقدمنا الى ما عملوا من عمل فجعلناه هباء منثورا የሰሩት ስራ ሲታይ ምንም የሚጨበጥና ዝግባ የሚባል ነገር ሆኖ አልተገኘም ስራቸው መሰረተ ቢስ ስለሆነ ለምን ሁለት ነገሮች ያስፈልጋሉ የምንሰራው ስራ ላይ ምን ጊዜም ሁለት ነገሮች መኖራቸውን ማረጋገጥ ያስፈልጋል አንደኛው የምንሰራው ለምንድን ነው ምን ለማድረግ ነው ይሄ የምንሰራው ስራ ለማን ብለን ነው የሚለው ነገር በደንብ ልናውቅ ኢኽላስ የሚባል ነገር ነው ኢኽላስ ለአላሁ ዐዘ ወጀል ጌታዬ ስላዘዘኝ ለሱ ባሪያ መሆን ስላለብኝ ባርነቴም ግዴታ ስለሆነ መገዛት ስላለብኝ የተፈጠርኩትም ጌታዬን ልገዛና ላመልክ ስለሆነ ለሱ ነው የማረገው የሚሰግደው የምጸመው የዘካ የማወጣው የምሰድቀው የሚጠይቀው የምቀራው የተለያዩ ነገሮች መልካም ነገሮችን የማረጋቸው ነገሮች ሁሉ ለአላሁ ዐዘ ወጀል ነው የሚለው ነገር በትክክል ማረጋገጥ ያስፈልጋል ሰዎች ስለሚወቅሱን ሰዎች ስለሚያመሰግኑን ሰዎች የተለያዩ ነገሮች ስላሉ ሳይሆን አላሁ ዐዘ ወጀል የሱ ባሪያ መሆን ስላለብኝ ባሪያም መሆኔ ግዴታ ስለሆነ ለሱ ኢባዳ ማድረግ ስላለብኝ ጀነት ማግኘት ስላለብኝና ገሃነምን መጠመዳን ስላለብኝ የሚለው ኢኽላስ ነው ይገባል አይሁዶች ጀነት የሚገባው እኛ ብቻ ነን ብለው ነበር ነሳሮችም እንደዛው ከኛው ጀነት የሚገባ የለም ብለዋል ለየድኹል الجنة الا من كان هودا او نصارى ነገር ግን አላሁ ዐዘ ወጀል ያ አይደለም በላ ትገባላችሁ ጀነት የሚገባው በላ من اسلم وجهه لله وهو محسن ጀነት የሚገባው ራሱ ለአላሁ ዐዘ ወጀል
ታዛዥ አረገ ሙስተስሊም የሆነ ጌታው ያለውን ነገር ሁሉ መቶ የሚፈጽምና ነፍስያና ስሜቱን የተቆጣጠረ ጌታውን በትክክል የሚፈራ ስራውን የሚያሳምር ሲሆን ብቻ ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለምን መከተልና ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ስራ እኔ የማረገውን ነገር በዚህ መልኩ ያረጉት ነበር ወይ ጀነት ለመግባት ከጀሃነም ለመዳን ብቸኛ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ መከተል ነው እኛ የነብዩ ሰለላሁ ዐለይሂ ወሰለም ኡማዎች ስለሆን የጀነት መመሪያዎችና መስመሮቻችን መንገዳችን ነብዩ ሰለላሁ ዐለይሂ ወሰለም ባዘዙንና በመከሩን መስመር ብቻ መሆን ይኖርበታል ያ ካልሆነ እኛ መልካም ነው የምንለው የምናስበው ወይም ደግሞ ሲሰራ ያገኘነው ነገር ግን ደግሞ ሲረጋገጥ የነብዩ ሰለላሁ ዐለይሂ ወሰለም በጊዜ ያልሰሩት ወይም ደግሞ በዛ መልኩ ለጌታቸው ነብዩ ሰለላሁ ዐለይሂ ወሰለም ያልተቃረቡበት ከሆነ ተቀባይነት እንደሌለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ይናገራሉ من عمل عملا ليس عليه امرنا فهو رد የአኺራ ጉዳይ ለአላህ ጋር ለመድረስ ለመቃረብ ለመወደድ ጀነት ለመግባት ከጀሃነም ለመራቅ እኛ ያልሰራነውን ስራ የሰራ ሰው ወይም ደግሞ በእኛ በሰራነው መስመር ሳይሆን መስመሩን አቅጣጫውን ቀይሮ የሰራ ሰው ስራው ተቀባይነት የለውም ይላል አመለን ሳሊሃ የሚባለው ሁለት ነገር ነው እነኚህ ነገሮች ሲኖሩ ነው ሌላው እኛ ስለሰራን ደግሞ እኛ ራሳችን ከሰራ ምን ችግር አለው ብለን ቁጭ አንልም በእኛ ዙሪያ ያሉ ልጆቻችን በሰቦቻችን ጎረቤቶቻችን ጓደኞቻችን ሳምን እያደረጉ ነው እነሱ አላህን እየፈሩ ነው ወይ አላህን ሲያወቁ ነው ወይ ተገዙ ነው ወይ ከወንጀሎች ይርቀዋል ወይ ምንድነው የሚያረጉት ወይ ነው የሚውሉት ሰላት እየሰገዱ ነው ወይ ቁርአንስ ይቀራሉ ወይ ይሄ ደግሞ ሌላኛው ግዴታ ነው ወተዋሰው بالحق መመካከር ያስፈልጋል الامر بالمعروف والنهي عن المنكر الله عز وجل بني اسرائيل ላይ የተወሰኑ ሰዎችን የተቀጡ ሰዎችን ሲናገር ችግራቸው ራሳቸው አላህን አለመገዛት ብቻም ሳይሆን ሌላኛውን ከመጥፎ ነገር አይከለከለውም ነበር አንደኛው ወንጀል ሲሰራ አብሮት ይቆያል አብሮት ይበላል ይጠጣል ጓደኛ ያረጋዋል ምንም ችግር የለውም እሱ አላህን ስላልተገዛ ሰው አመፀኛ ስለሆነ ከሱ የሚለየውና የሚነጠለው ነገር አልነበረምና ነው ካኑ لا يتناهون عن منكر فعلوه ይላል የመጨረሻው ሰብር ነው ሰብር ሲባል ሶስት ነገር ነው መልካም ለመስራት ሰብር ያስፈልጋል የነፍስያችንን ስሜት መቆጣጠር ነፍስያ የምትፈልገው ጀነት የሚያስገቡ ነገሮችን ሳይሆን ወደ ገሃነም የሚወስዱ ነገሮች ናቸው ለነፍስያ የሚቀሉት ሰብር ያስፈልጋል ሰብር على طاعة الله አጋጣሚ ሆኖ አላሁ عز وجل የሆኑ ነገሮች ያመጣብን ይችላል ዱንያ የመከራ ሀገር ነው ዳሩ ብትላ እክትባር ፈተናዎች ሊያጋጥሙን ይችላሉ በዱንያ ጉዳይ ሊሆን ይችላል በሰብ ጉዳይ ሊሆን ይችላል በተለያዩ ነገሮች ሰብር ያስፈልጋል رضا بما قدر الله عز وجل ሌላኛው ከወንጀሎች ራሳችንን ማቀብና ነፍስያችንን መከልከል ነፍስያችንን ማሰር ያስፈልጋል እነኚህ አራት ነገሮች ካሉ አላሁ عز وجل ስኬታማ ናችሁ ይሳካላችሁ ሰዎች ናችሁ ብሎ አላህ ተናግሯል አላሁ عز وجل ተሚሳካላችሁ ሰዎችና አላህ ዘንዳ ጌታቸው ጋር ሲገናኙ በሰራቸው ከሚደሰቱ የጀነት ሰዎች ከሚሆኑ አላህ ያድርገን በመሰማነው የምንሰራ ሰዎችም ያድርገን هذا ما اقول لكم ثم اقول صلوا وسلموا على نبيكم فقد امركم ربكم فقال ان الله ملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم اعز الاسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين